የኢትዮጵያ ቲክቶከሮች እርስ በራስ በጣም የሚጠላሉ ምንቀኝነት ያለባቸው አንዱ ካንዱ በውድድር እንደዚህ እልህ ውስጥ የገባ ቲክቶከሮች ነን። የኢትዮጵያ ቲክቶከሮች ማለት ነው። ላት ደግሞ ደደብ ያደርጋል። ሽሮ ይደፍናል። ኢየሱስ ክርስቶስ ቢኮዝ ሽሮ ውስጥ ያሉ ቪታሚን ወደ ላቦራቶሪ ብታስገባው ሽሮ የሚባለው በቀን ስንት ታወጣለህ? ወደ 100,000 200,000 ታወጣለህ ለልብስህ ላይ በቀን የምትለብሳቸው? ቢያንስ እኔ መንዝሊ ነው። መንዝሊ ስንት ታወጣለህ? መንዝሊ እስከ 50-60,000። ሰላም እንደምናላችሁ ቤተሰቦች፣ ባላችሁበት ቦታ ሰላማችሁ ብዝት ይበልላችሁ። እንደምናላችሁ እኔ ወንድማችሁ ቢኒያም ነኝ። ዛሬም ደግሞ እንግዲህ እንደተለመደው ሰላማችሁ ጤናችሁ ብዝት ይበልላችሁ እላችኋለሁ። ከሁሉ በላይ የሚበልጠው የሰው ሰላም መሆን ነው ማለት ነው። ዛሬም ደግሞ እንደተለመደው በጣም አስተማሪና ለህይወታችን ጠቃሚ ነው የምለው ቪዲዮ ይዤላችሁ መጥቻለሁ። አያስከፍልም። ሰብስክራይብ ብቻ በማድረግ ከጎኔ እንድትቆሙ እጠይቃችኋለሁ። በዚህ ዙሪያ ደግሞ አንዳንድ ነገሮች አሉ፣ አብረን የምናይ ይሆናል ማለት ነው። ቀጥታ ወደ ቪዲዮአችን እንገባለን። ይህ መልእክት ለኢትዮጵያን ቲክቶከሮች ነው። የኢትዮጵያ ቲክቶከሮች እርስ በራስ በጣም የሚጠላሉ ምንቀኝነት ያለባቸው አንዱ ካንዱ በውድድር እንደዚህ እልህ ውስጥ የገባ ቲክቶከሮች ነን። የኢትዮጵያ ቲክቶከሮች ማለት ነው። እኔ ደግሞ በጣም ይደብረኛል። ማወቅ ያለባችሁ ነገር በጣም ነው የሚደብረኝ። ምክንያቱም የሌላ ቲክቶከርን ውድቀት እንመኛለን ሁላችንም። ከኛ ማንም ሰው እንዲበልጥ አንፈልግም። አዲስ የመጣን ሰው ማበረታታቱን አንችልበትም። ሁሉም ነገር ለኔ ብቻ ነው የምንለው። ውድድር ውስጥ ነን ያለነው። ውድድር ውስጥ ሆነ ደግሞ እድገት የሚባል ነገር የለንም። አንዳንዶቻችን ቲክቶከሮች ለዛም ነው ማናድገው። አንዳንድ ታዋቂ ቲክቶከሮች አላችሁ፣ እዛው ላይ ናችሁ። እስቲ እዛው ላይ ተመሳሳይ ቪዲዮ ተመሳሳይ ነገር it's because ሌሎችን ሰዎች እያነሳችሁበት አይደለም። አዳዲስ ቲክቶከሮች እያነሳችሁበት አይደለም፣ እየደገፋችሁበት አይደለም። ለራሳችሁ ብቻ ነው የምትሰሩት። ለኔ ቪዲዮ የለመዳችኋትን ቪዲዮ እሷን ብቻ መልቀቅ። አዳዲስ የሚመጡት ቲክቶከሮቹን ከነሱ ጋር ኮላብ አድርጉ። እስኪ አትሊስት አዳዲስ የሚመጡ ኮላብ አድርጉ። ግቡና ሪፖስት አድርጉ። ግቡና ፎሎ አድርጉት። ቢያንስ ቪዲዮ እኔ አሁን እሱ ነው የተማርኩት። እኔ ከራሴ በላይ ነው ይህ ነገር። እውነት ከህይወት የተማርኩት ነገር ቢኖር ሁሌ መስጠት ይኖርብሃል ከማግኘት በፊት። ይህ የህይወት ህግ ነው። በቃ መጀመሪያ ሰጪ ነው መሆን ያለብህ። በቃ ያለህን ነገር አሳልፈህ ስጥ። ልብህን አሳልፈህ ትሰጣለህ። ገንዘብህን አሳልፈህ ትሰጣለህ። ራስህን አሳልፈህ ትሰጣለህ። እግዚአብሔር ደግሞ በተመላሽ እንደ መስታወት የሚያሳይ ምንድነው? ሁሉም ነገር አሳልፎ ይሰጣል። አንዳንዶቻችሁ ግን እዛው በቃ የያዛችኋት ያቺ ትንጥዬ በረከት ወደ 1 ሚሊዮን ተከታይ ትገባለህ። በቃ ማንም እንዳይዝብኝ ነው መሰለኝ። በቃ እዛው ለዛው በቃ ኢግኖር እያደረግ ድጋፍ የሚፈልጉትን ሳትደግፍ፣ ሌሎችን ቲክቶከሮችም ሳትደግፍ፣ ሰፖርት ሳታረግ እዛው ለራስህ ብቻ ነው የምትኖረው። እና ምንድነው መማር ያለባችሁ? ከራሳችሁ ውጡ። ዝም ብላችሁ እዚህ ላይ አትታመቁ። ለኔ ብቻ አትበሉ። እግዚአብሔር ነው የምላችሁ። አንድ ሰው ማለት ነው ልንገራችሁ፣ ፍቅር መስጠት ካልቻለ ከዛ ፍቅር ሳይሰጥ ፍቅር ከጠበቀ ይህ የማይሆን ነገር ነው። ካላገዝክ ደግሞ አትታገዝም። እግዚአብሔርን ካላመንከው አያምንም እግዚአብሔር። ይህ ቀላል ነገር ነው፣ ማወቅ አለባችሁ። እግዚአብሔርን ማታመን ከሆነ ለምን ያምናል እግዚአብሔር? ስለዚህ ዓለም እንደዚህ ነች የምትሰራው። ህይወት እንደዚህ ነው። አካፍሉ ያላችሁ ነገር። አትወዳደሩ። አንወዳደር። ውድድር ይብቃ። ቢካዝ ልንገራችሁ፣ ሀብት ለሁላችንም በቂ እናገኛለን። ፎሎወርስ ለሁላችንም በቂ እናገኛለን። አዶናይ 3 ሚሊዮን ገባ ማለት እናንተ ትወድቃላችሁ ማለት አይደለም። አዲስ ቲክቶከር መጣ ማለት እናንተ ትወድቃላችሁ ማለት አይደለም። ሁሉም ነገር ከራሳችሁ ጋር አታያይዙት። ከዛ ደግሞ እርስ በራሳችሁ ያላችሁ ቂም አለ። በጣም ፌክነስ አለ በጣም እዚህ ቲክቶክ ላይ ማለት ነው። እውነቴን ነው የምላችሁ። አንዳንዴ በአካል ሄጄ ያየሁት ሁኔታ ስላለ ነው። እየተጠላሉ እያለ በጣም እኮ በቃ አይዋደዱም እኮ። ከዛ ግን እንደሚዋደዱ አስመስለው ይሳሳቃሉ ምናምን። እኔ ደግሞ በጣም የሰው ስሜት የምረዳ አይነት ሰው ነኝ። በውሸት የሚቀራረብ ሰው እኔም በውሸት የሚቀርብ ደግሞ አላችሁ አንዳንድ። እኔ ከጀርባ የሆናችሁ እብድ ትሉኝ ነበር። ይህ እብድ ምን እያደረገ ነው ምናምን እያላችሁ የምታናንቁኝና የምታወዳድቁኝ የነበረው
አይ ጊዜያችሁ እዛ ላይ ነበረ። የኔ አይኔ የኔ ፎከሴ የኔ ትኩረት ምን ላይ ነበረ? ራሴን ማሳደግ፣ ህይወቴን መቀየር። የእናንተ ትኩረት ምን ላይ ነበረ? እኔ ላይ ትኩረት ማድረግ፣ ያኛው ቲክቶከር ላይ ትኩረት ማድረግ፣ ያኛው እቺኛው አዲስ አበባ የመጣችሁ ያኛው ትኩረታችሁ በእናታችሁ ላይ ቀይሩት። ህይወታችን ከዛ ይቀየራል። እንተጋገዝ፣ እንደጋገፍና አብረን እንደግ። ሆነስትሊ ቅጭ አይበላችሁ አንድ ሰው ሲለወጥ ምናምን። በጣም እኔ ወሬ እየመጣብኝ ነው። በቀኝ በግራ እያየሁትም ነው። በጣም ነው የሚገርመው። ስለዚህ እርስ በራሳችን እንደጋገፍ። እሺ፣ እወዳችኋለሁ። አዲስ የመጡት ቲክቶከሮችም ከፍ እናርጋቸው፣ እናስተምራቸው። የምታውቁት እውቀት ካለ አካፍሉ። ዝም ብለህ እየመጣ መደነስ ብቻ ሳይሆን አካፍል። እውቀት ካለ ህይወትህ ላይ ሲሪየስሊ እንዴ። ታዲያ በእውቀታችን ካላካፈል ወይም በገንዘብ ወይም በእውቀት ወይም በሆነ ነገር ማለት ነው ላይክ ወጣቶችን ወይም ደግሞ ይህ ህዝብን ማስተማር ካልቻል ታዲያ ቲክቶክን ምን ተጠቀም ነው? ምንድን ነው የምናመጣው? ገባችሁ አይደለ? ደንሰህ ብቻ ወይም ደግሞ ዘፈን ሰርተህ ብቻ ለራስህ ብቻ የምትኖር ከሆነ ምንድነው ጥቅሙ? ምንድነው? ምን አይነት አወንታዊ ጥቅም አለን እኛ እንደ ሰው ማለት ነው? ተውትና እንደ ኢትዮጵያዊ እንደ መንፈስ እግዚአብሔር እዚህ አገር እንዳስወለደን እንደላከን ጥቅማችን ምንድነው? ስራችን ምንድነው? ስለዚህ ብዙዎቻችሁ ቲክቶከሮች ክሪኤቲቭ ሁኑ፣ አይምሯችሁ ተጠቀሙበት። ከዚህ ጥላቻ እንውጣና ማለት ነው ክሪኤቲቪቲያችሁን ይህ አርቲስት የሆነ መንፈሳችሁን ተጠቅማችሁ እንዴት አድርጌ ህዝብን ላስተምር፣ እንዴት አድርጌ ልምከር፣ እንዴት አድርጌ ሰውን ከጭንቀት ላውጣ፣ እንዴት አድርጌ ይሁን ታውቁታላችሁ እኮ። ስለዚህ ከጥላቻ ከመወዳደር ወጥተን ወደዚህ እንግባ። ሀገሯን ከፍ እናድርጋት፣ ሁላችንም ህዝቡን ከፍ እናድርገው አሁን ካለበት ማለት ነው። ወዳችኋለሁ። ከቆየም ቢሆን ስለ አዶናይ የሆነ ነገር ልበላችሁ። አም ሶሪ ስለ ድምጼ እንቅልፍ ላይ ስለነበርኩኝ ነውና ብዙ ሰው እየተቀባበለው ነው የአዶናይን ቪዲዮ ሚዲያ ላይም ጨምሮ ማለት ነውና አንዳንድ ሰዎችን በጣም ታዘብኳቸው። የሚገርማችሁ ነገር እንኳን አይደለም እነሱ ተደብቀው ያደረጉት ነገር ይቅርና ጭራሽ የማያውቁት ነገር ነው የሚመስለው እሱ በገሃድ ዓለም ስላወጣው ማለት ነው። እና የኛ ልጆች ኢንተርናሽናል ትምህርት ቤት ነው የሚማሩትና የሚያስደነግጥ ነገር ያውቃሉ፣ ይሰማሉ፣ ያውቃሉ። ትምህርት ቤት ውስጥ ብዙ ነገር እናያለን፣ እንሰማለን። ግን እግዚአብሔር ወይ ጠብቅልን ልጆቻችንን፣ እግዚአብሔር በደሙ ይሸፍናቸው እየተባባልን እኛ ወላጆች እያወራን ዝም እንላለን። እድሜያቸው አይደለም ብለን ግን እድሜያቸው በሆነው ልክ ደግሞ የሚጠቅማቸውንና የማይጠቅማቸውን ነገር እያስረዳን እንሄዳለን ማለት ነው። አዶናይ ዲፕሬሽን ላይ በነበረበት ጊዜ ብዙ ነገር አደረገ፣ ብዙ ነገር ተናገረ ምናምን ተባለና ይሄ ልጅ ነቃ። አሁን ወጣ፣ ጎበዝ ሆነ፣ በጣም ጠንካራ ልጅ ሆነ፣ በቃ ፌመስ ሆነ፣ ሰው ይወደዋል። ስለዚህ ሀይ ለምንድን ነው ጣት የሚቀሰርበት? ይሄ ልጅ እኮ በቃ ቆንጅዬ ወጣት ጎበዝ፣ ሌሎቹ እሱ በገባበት ነገር ውስጥ ገብተው እዛው እንዳይቀሩ ምክንያት ሆነና ተናገረ ነው። እኔ በነገራችን ላይ ማለት ነው አም አግሪ ዊዝ ሂም፣ የምሬን ነው ማውራችሁ። በጣም ጀግና፣ በቃ እኔ ልጄ አድጎ ምናምን እንደሱ ነው እንዲሆን የምፈልገው። በጣም ኮንፊደንስ አለው፣ ልትረግጡት አትሞክሩ። በጣም ጎበዝ ነው። እንደ እናት ወንድ ልጆች እንዳላት እናት እኔ ከአዶናይ ጎን ነኝ። በጣም ነው ሞድህ፣ ቀጥልበት። እግዚአብሔር ምስክሬ ነው። ጀግና ነህ፣ ወጥተሃል፣ አምልጠሃል። ማንኛውም ሰው እንኳን በእኛ እድሜ ያለው ምን በየቤቱ በር ዘግቶ ማን ምን እንደሚያደርግ እኮ የምናውቀው ነገር ነው። ከኛ እድሜ አልፎ ልጆቻችንን ኢንተርናሽናል ትምህርት ቤት የምናስተምር ወላጆች እናውቀዋለን። ልጆቻችን በምን መንገድ እያለፉ እኛ ምን ያህል ሰፈር እያደረግን እንደሆነ እናውቀዋለን። ስለዚህ ሰው ላይ ጣት መቀሰራችሁን አቁሙና ልጆቻችሁን አስመልጡ፣ እናንተም አምልጡ። አዶናይ ግን በርታ የኔ ጀግና፣ በቃ ወደፊት ቀጥል። እግዚአብሔር ምስክሬ ነው። በጣም ነው የምወድህ እንዴ። በስመ አብ ከነሱ ጋር ታንስናስ እሺ ከማን ጋር ወይ ሙሉ ካዙንዳ አሪፍ አዎ በእናትህ እየረሳሁት እኮ ነው። እንግዲህ አዶናይ እንደተናገረው አብዛኛውን ጊዜ አንከባበርም፣ ስራችንን አናከብርም፣ የሰውን ስራ አናከብርም፣ የራሳችን ብቻ ነው የምንውለው። እኔ ብቻ ልደግ፣ እኔ ብቻ የሆነ ቦታ ልድረስ፣ እንደዚህ አይነት ባህሪ አለብን ብዙዎቻችን ማለት ነው። እኔ አሁን ጀማሪ ዩቲዩበር ነኝ።
በቲክቶክም እየሰራው ነበረ፣ በአንዳንድ ቦታ እየሰራው ነበረ። ግን አብዛኛውን ጊዜ የሚከሰተው ነገር ቅናት፣ ምቀኝነት፣ ስድብ፣ ምሰራቸው ስራ አይመቹኝም። ምሰራቸው ባይመቹ እንኳን አንድ ሰው እኮ እሱም ስራ ነው የሚሰራው፣ እሱም ቲክቶከር ነው፣ ዩቱበር ነው። የሆነ ቦታ መሳሳቱ ስለማይቀር እንደዚህ ማለት አልነበረበትም። ስለዚህ ማበረታታት፣ መደገፍ፣ በርታ፣ ጠንክር፣ አሻሽል፣ ካጠፋ እንኳን እንደዚህ ነገር አድርግ ብሎ መምከር የሚችል መሆን ነበረበት ቲክቶከር ዩቱበር ማለት ነው። እኛ መፎካከር ያለብን እርስ በራሳችን አይደለም እንዴ? እኛ እርስ በራሳችን ኢትዮጵያዊ ነን እኮ። አንተን ፎሎ የሚያደርግ እኮ ነው እኔን ፎሎ የሚያደርገኝ። አንተን ሰብስክራይብ የሚያደርግ እኮ ነው እኔን ሰብስክራይብ የሚያደርገኝ። አንተን የሚደግፍ እኮ ነው ሌላ ቀን ደግሞ እኔንም በሆነ መንገድ የሚደግፍ። ስለዚህ መፎካከር ካለብህ እንኳን መፎካከር ካለብሽ አሉ ከኢትዮጵያ ውጪ ከነሱ ጋር መፎካከር እያለብን ለምንድን ነው እርስ በራሳችን የምንፎካከረው? እርስ በራሳችን ለመፎካከር ብለን ለምንድን ነው ስራችን የምናቀለው? እርስ በራሳችን ለምንድን ነው ዝቅ የምናደርገው? ምንሰራው ስራ እኮ ብር የምናገኘው ብር እኮ እንደ ስራችን ነው አይደል? የምናገኘው ብር ደግሞ ለሁላችንም ተርፍ ነው። አንተም ስለሰራ ታገኛለህ፣ እኔም ስለሰራው አገኛለሁ። ባገኘው መጠን በሰራው መጠን አገኛለሁ፣ በሰራክ መጠን ታገኛለህ። ግን ስህተት ካለ ማበረታታት፣ ይሄን አሻሽል፣ እዚህ ጋር እንደዚህ። እኔ አንዳንድ ጊዜ አስባለሁ ይሄ የአረብ ሴቶች ማለት ነው እዛ የሚሰሩ ወንድሞቻችን እህቶቻችን ማለት ነው በጣም ነው የሚገርሙ። የሚሰጡ ሀሳብ በቃ ሞራል የሚሰጥ ልብ የሚደግፍ ሀሳብ የሚደግፍ ለነገ እንኳን ተስፋ የሚውል ሀሳብ ነው የሚሰጡት። እኛ እዚህ ሀገር ውስጥ ሆነን ቲክቶከር የምንባል ዩቱበር የምንባል የምንሰራቸው ስራ መሰዳደብ፣ ፎሎሬን አንስቻለሁ፣ ሰብስክራይበሬን አንስቻለሁ፣ ካሁን በኋላ አልደግፍም፣ ካሁን በኋላ እንደዚህ ነህ አይነፋም ስራው ምናምን ማንቋሸሽ፣ እንደዚህ አይነት ስራ ነው ያለው። ስለዚህ ፕሊዝ እኔ እንደ ሀሳቤ ይህን ነገር ብንተው ላለሁ ትተን ብንደጋገፍ፣ በርታ፣ አይዞ፣ ጠንክር ምናምን አብሶ እኛ እታች ያለ ነው ማለት ነው። ለእኛም አንዳንድ ጊዜ ብታስቡ ጥሩ ነው ብዬ አስባለሁ። ቅላት ደግሞ ደደብ ያደርጋል። ሽሮ ይደፍናል። ኢየሱስ ክርስቶስ ቢኮዝ ሽሮ ውስጥ ያሉ ቪታሚን ወደ ላቦራቶሪ ብታስገባው ሽሮ የሚባለው ምግብ ላቦራቶሪ ያስገባው ላቦራቶሪ ውስጥ ስታስገባው ሽሮ ቪታሚን ለስ ነው። ምንም ቪታሚን የለውም። ቪታሚን ለስ ነው። ይሄ ከሳይንስ አንጻር ነው የምነግርህ። እሺ ሰውነታችን ቪታሚን ያለው ነገር ቢበላ እና ቢመገብ ጥሩ የሆነ ወዝ ይኖረናል። አሁን አንተ ወዝ ምን እንደሚመስል በጣም ፊት ያምራል፣ ሰውነት ያምራል። ስለምትበላ ነው። ሽሮ ትበላለህ? እኔ እንደውም አብዛኛው ነው ሽሮ ነው በላው። ሽሮ እየበላህ ነው? እንደውም የሽሮም ክክ ነው የምበላው። ሽምብራ ሽሮ እንደውም እነግርሃለሁ የምን ሽሮ እንዳለ። የባቄላ ሽሮ፣ የአጃ ሽሮ፣ ሽምብራ አተር ሽሮ፣ ሽምብራ ዱቤ ሽሮ፣ ሌላ የምን አለ አንተ አታውቅም። ዳይሬክተር የምን ሽሮ ታውቃለህ? ክክ ሽሮ። አንተ ምን የምን ሽሮ ታውቃለህ? የባቄላ ሽሮ። እሺ የጓያ ሽሮ ጨምር እስቲ አንድ ሌላ የጓያ ሽሮ ማለት ኦኬ። የሚገርም ይብሮ አብረን ያደግከው ከሽሮ ጋር። አሁን አንተ ብዙ እንግዲህ ይቅርታ ብዙ ሀገሮች ዙርሃል፣ አውሮፓ ዙርሃል፣ ብዙ አሜሪካ ሄዳልና እዛን ሀገር ሽሮ የሚባል ምግብ አለ ይታወቃል? የለም። ብቸኛ ኢትዮጵያ ውስጥ ነው ያለው ሽሮ። ከዚህ ሀገር ይሄዳል፣ አበሻው ይሄዳል። እንደ ሽሮ እኛ ኤክስፖርት አልጀመርንም፣ ኤክስፖርት አናረግም፣ ግን ሰው በራሱ በግሉ ይወስዳል። ግን ሽሮ እንደ ትምክህታችን ግን አናረገውም። ቢኮዝ ኢትዮጵያ ውስጥ በቂ አንታው ሽሮ በልታ አታውቅም ነው? ሰልችቶ ሆነ ሰለችኝ። የሆነ ጊዜ ከቤተሰብ ተገፍቼ ሽሮ ብቻ እየበላሁ በጣም አስጠላኝ። እሺ። እና አሁን ሽሮን ቤት ውስጥ የለም። ሽሮ አሁን ከአንተ ቤት አግብቶ ወጥቷል? ጭራሽ የለም ቤት ውስጥ ሽሮ እንዳላይ ብዬ እና አሁን ነው ወዜ ራሱ ጥሩ የሆነው። ቪታሚን ለስ ነው። ጎግል አድርጉ። ኦኬ እሺ። ሽሮ አንተ የምታዘወትር ከሆነ ጭንቅላት ደግሞ ደደብ ያደርጋል። ሽሮ ይደፍናል። ኢየሱስ ክርስቶስ ቢኮዝ አተር ክክ ምናምን አይደል? ሶፊዬ ረስታል። ባቄላም አለ። እንግዲህ እንደዚህ እያሉ ነው እንግዲህ እየጠበሩብን ብዙ ነገር እያሉ ኑሮ ያወደዱ አለለም። መቼስ ግን ይሁንለት፣ እንደፈለገ ይሁንለት። እኛ የራሳችንን ላይፍ እየኖርን ነው፣ ሽሮ እየበላ ማለት ነው።
ሽሮ ብርቅዬ አንዳንዴ ራሱ እሷ እየጠፋች ማለት ነው እየጠፋች ውድ የሆነች ዋጋዋ ራሱ ሰማይ እየወጣ ምናምን ማለት ነው። ስለዚህ ያው እኔ የምለው የለኝም ሀሳብም የለኝም። እናንተ ሀሳብ ስጡበት፣ እናንተ ሀሳብ ስጡበት። ቀጣይ ቪዲዮ አብረን እናያለን። በቀን ስንት ታወጣለህ? ወደ 100,000 200,000 ታወጣለህ ልብስህ ላይ በቀን የምትለብሳቸው? ቢያንስ እኔ መንዝሊ ነው። መንዝሊ ስንት ታወጣለህ? መንዝሊ እስከ 50-60,000 ሚስጥር ነው፣ ለማንም አይነገርም አላልኩም እንዴ? ድረስ በየወሩ 50-60,000 ለልብስ ይፈጅብሃል። አሁን ላይ ትንሽ ዳውን አድርጌዋለሁ። ኦኬ ሳየው ወጪው የልብስ እየበዛብኝ ሲሄድ በዛ ላይም ደግሞ ቤተሰብ ከውጭም ላኩልኝ እንደዚህ አድርጉልኝ ከማለት የቤተሰብ ጥገኛ ነኝ። በእርግጥ ዲፔንድ ኦፍ ፋሚሊ ነኝ። ሳፖርት የሚያደርጉኝ ቤተሰቦች አሉ። ግን ቢሆንም ለልብስ ብሎ ቤተሰብ የሆነ ድርጅት ቢከፍትልን የሆነ ስራ ቢያግዝ ይሻላል። ስለዚህ ሳየው ኪሳራ ነው ነገር እንጂ ለድሬስ ታውቃለህ። አይ መዘነጥ ምንም እኔ ክፋት የለውም ብዬ ነው የማምነው። ምንም ንጹህ መሆን ምናምን ግዴታ ያው እኛ ሀገር የተለመደው ሰው ካልቆሸሸ ከእግዚአብሔር ጋር የሚገናኝ የማይመስለው ሰው አለ። ሸሚዙ ሲሰነጣጠቅ ሲልሃል። ብሉይ ኪዳን ላይ እኮ የካህን ልብስ ምን አይነት ልብስ ነው? እንግዲህ አንተ መጽሐፍቶችን ታነባለህ። መጽሐፍቶችን ስታነብ የካህን ልብስ ምን አይነት ልብስ ነው? ዘነጥ ያለ ነው። ሽቶ ራሱ ሲገባ ከተማ አይደል እንደሚያውደው። ስለዚህ እኛ እኮ ካህናት ነን፣ የአዲስ ኪዳን ካህናት ነን። ስለዚህ የአዲስ ኪዳን ካህንም በብሉይ ኪዳን የነበሩ ካህናት ንጹህ ነገር ከለበሱ አሁን ላይ ነው በአዲስ ኪዳን የለን አገልጋዮች ንጹህ ነገር ብንለብስ ምንድን ነው ችግሩ? እና መጽሐፍ እኮ ምን እንደሚል ታውቃለህ? በእናንተ ላይ የሚደክሙትን ይላል እጥፍ ክብር ይገባቸዋል። ፓስተር ሶፊ የምታገለግለው ህዝብ አንተን ሳፖርት ቢያደርግ አንተ ላይ ቢዘሩ መልካም መሬት ላይ ነው የዘሩት። እንግዲህ ተመልካቾቼ ለዛሬ ይዤላችሁ መጣሁት አሪፍ ቪዲዮ ያልኳቸው እኚህ ነበሩ። ለሌላም ደግሞ አሪፍ ቪዲዮ እንዳቀርብላችሁ ከፈለጋችሁ ዩቲዩብን ሰብስክራይብ አድርጋችሁ ጠብቁኝ እላችኋለሁ። መልካም ጊዜ ይሁንላችሁ።